ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዛሬ ቪዲዮ የምናየው እንዴት አቴንዳንስ መያዝ እንችላለን የሚለውን ይሆናል። አብራችሁን ቆዩ። በመጀመሪያ አቴንዳንስ ጀነሬት የሚያደርግልን ሲስተሙ ለኢምፕሎዮቻችን ለሰራተኞቻችን ነው። ሰራተኞች አሁን ለጊዜው 3 ሰራተኞች አሉን። ከ3ቱ ሰራተኞች ውስጥ 2ቱ ፕራይሜሪ ናቸው። ለሁለቱ ነው የሚይዝልን። ይሄኛው ፕራይሜሪ አይደለም። ለምሳሌ ጠበባክ የሚባል ፕራይሜሪ አይደለም which means ወይ ፕሮጀክት ላይ ወይ ሌላ ቦታ ላይ አሳይን ተደርጋለች እዛ ላይ ነው ፕራይሜሪ which means ምን ማለት ነው? እዛ ላይ ነው አቴንዳንስ የሚያዝላት ደሞዝ የሚታሰብላት በፕሮጀክት ደረጃ ወይም በሌላ ቦታ ይሆናል ማለት ነው። ነገር ግን ወደ ሄድ ኦፊስ አንጥተን በዚህ በሄድ ኦፊስ ደረጃ እንዲያዝላት ከፈለግን ፕራይሜሪ ማድረግ እንችላለን። ሜክ ፕራይሜሪ የሚል እዚህ ጋር አለ። በባለፈው ቪዲዮ ላይ አሳይቻችኋለሁ። በዚህ መልኩ ማድረግ እንችላለን ማለት ነው። አሁን አቴንዳንስ ጀነሬተር ማድረግ እዚህ ጋር አቴንዳንስ ሺት የሚል አለ። እሱ ላይ ክሊክ እናደርግበታለን። አድ አቴንዳንስ ሺት የሚለው እሱ ጋር ክሊክ እናደርጋለን። እዚህ ጋር ቀን እንመርጥለታለን። ለምሳሌ እኔ ከጁን 1 ጀምሬ አቴንዳንስ ሊያዝ ጁን 1 ሆሊዴይ ነው ዊከንድ ነው የሚለውን ያስመርጠናል። ሆሊዴይ ከሆነ ሆሊዴይ እንላለን፣ ዊከንድ ከሆነ ዊከንድ እንላለን ማለት ነው። ይህንን የሚያስመርጠን ዋና ዓላማው ምንድነው? በኋላ ደሞዝ ጀነሬት ሲያደርግ ለሆሊዴይ የሚከፈለው ለዊከንድ የሚከፈለው የተለያየ ክፍያ ስለሆነ ነው። እሱ ጋር ክሊክ እናደርጋለን። አድ አልኩት። አሁን ጀነሬት ያደርግልኛል። እንደምታዩት ጁን 1 ሎክድ ነው። ሎክድ ማለት ምን ማለት ነው? ይህንን አቴንዳንስ አፕዴት ማድረግ አልችልም። ኤዲት አድርጌ አፕዴት ማድረግ አልችልም ማለት ነው። ምክንያቱም ከ15 ቀን በፊት ጀነሬት የተደረገ አቴንዳንስ ስለሆነ ነው። አሁን ጁን 1 ማለት ከ15 ቀን በፊት ነው። ዛሬ ይህን ቪዲዮ ሪከርድ ሳደርግ ቀኑ ጁን 19 ነው። ስለዚህ ጀነሬት ያደረግኩት አቴንዳንስ ለጁን 1 ነው፣ ከ15 ቀን በፊት ነው። ይሄን ከ15 ቀን የመጣው ቁጥሩ እንዴት ነው? ገና ካምፓኒያችንን ሴትአፕ ስንሰራ ወይም ሴቲንጉን ስንሰራ በየ15 ቀኑ አቴንዳንስ ሎክ አድርግል ብለነዋል። which means አንድ ሰው ወደ ኋላ ተመልሶ ሄዶ አቴንዳንስን ማኒፑሌት ማድረግ ኤዲት ማድረግ እንዳይችል ነው። አቴንዳንሱን ግን ለ30 ቀን ምናምን አድርገን ብንሰጠው እስከ 30 ቀን ድረስ አቴንዳንሱን አፕዴት ማድረግ እንችላለን። ለምሳሌ እዚህ ጋር ልምጣና ሴቲንግ የሚለው ላይ ክሊክ አድርጌ እዚህ ጋር ልምጣና አፕዴት ሴቲንግ ብዬ አቴንዳንስ ሎክ የሚደረግበትን ቀን እዚህ ጋር አቴንዳንስ ሎክ ዴይ የሚላለ ለምሳሌ 30 ብለው አፕዴት አልኩት። ልመለስና ኤችአር ላይ አቴንዳንስ ላይ አሁን ሎክድ አይደለም እንደምታዩት ሎክ የሚለው ላይ ኤክስ አድርጎልኛል። ስለዚህ ይህንን አፕዴት ማድረግ እችላለሁ። ሆሊዴይ ነው ምንድነው የሚለውን አፕዴት ማድረግ እችላለሁ። ፕላስ አቴንዳንስ ውስጥ ገብቼ ለምሳሌ አበበ ከበደ የሚባለው 8 ሰዓት በቀን ሰርቷን፣ ሀብተ ገብርኤልም 8 ሰዓት ሰርቷን፣ ዴይ ታይም ኦቨር ታይሙ ማለት ነው። ይሄ ሌትስ ሴይ 2 ሰዓት ሰርቷን፣ ይሄኛውን 3 ሰዓት ሰርቷን። ይሄ ምን ማለት ነው? ከቀኑ 12 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ ማለት ነው። ይሄ ደግሞ ናይት ታይም ኦቨር ታይም ከሰራ which means ምን ማለት ነው? ከ4 ሰዓት ጀምሮ ከሌሊቱ 4 ሰዓት እስከ ሌሊቱ 12 ሰዓት ድረስ ምን ያክል ሰዓት ሰራ ነው። ለምሳሌ 4 ሰዓት ሰርተዋል ብዬ ሴቭ ማለት እችላለሁ ማለት ነው። አሁን ይሄ አቴንዳንሱን በዚህ መልኩ አፕዴት ማድረግ እችላለሁ። ተመልሼ ሄጄ ይሄንን የአቴንዳንሱን ሴቲንግ ወደ ነበረበት ልመልሰው። 15 ቀን አሁን ሎክድ ነው እንደምታዩት። ክሊክ ባደርግበት ይሄንን አሁን አፕዴት ማድረግ አልችልም፣ ምክንያቱም የካምፓኒው ሴቲንግ አይፈቅድልኝም። ኦኬ ሌላ አቴንዳንስ ጀነሬት እናርግ። ለምሳሌ ለዛሬ ከሆነ የፈለግነው ዛሬ ላይ ክሊክ አድርገን ጀነሬት እንላለን። እንደምታዩት ዛሬ ስለሆነ ይሄን አቴንዳንስ ሎክድ አይደለም። አፕዴት ማድረግ እችላለሁ ማለት ነው። እነዚህ ሰዓቶቹን አፕዴት አድርጌ ከጨረስኩ በኋላ ሴቭ ኦል ብዬ አቴንዳንስ በዚህ መልኩ ጀነሬት ማድረግ እንችላለን ማለት ነው። አሁን እንደምታዩት ለሁለት ሰዎች ብቻ ነው አቴንዳንስ ጀነሬት ያደረገልን፣ ምክንያቱም 2 ሰራተኛ ብቻ ነው ፕራይሜሪ ሰራተኛ ያለን አበበና ሀብተ ገብርኤል የሚባሉ ማለት ነው። አሁን ጠበባኪ የሚባለው ፕራይሜሪ አድርጌ ጀነሬት ማድረግ እችላለሁ ማለት ነው። አሁን ሁሉም 3ቱም ሰራተኞቻችን ፕራይሜሪ ናቸው። አቴንዳንስ ጀነሬት እናድርግ ብንል ጀነሬት ማድረግ እንችላለን። ይህን ጀነሬት ያደረግኩትን የዛሬውን አቴንዳንስ አጠፋሁት። አዲስ አቴንዳንስ ለምሳሌ ትናንትና ጀነሬት ላድርግ። ለትናንት በ18 ጀነሬት አደረግኩኝ። እንደምታዩት አሁን ጁን 18 ላይ ሎክድ አይደለም። አቴንዳንሱን ባየው የ3 ሰዎች አቴንዳንስ ጀነሬት ሆኗል ማለት ነው። እነዚህን አሁን ለምሳሌ ዴይ ታይም
4 ሰዓት ይሄኛውን ለምሳሌ 3 ሰዓት አድርጌ ሴቭ ብለው ሴቭ ያደርግልኛል ማለት ነው። ሌላው እዚህ ጋር ኖቲስ ማድረግ ያለብን አቴንዳንስ ሴቭ ስናደርግ የነዚህ የሶስቱ ሰዓቶች ድምር ከ24 መብለጥ የለበትም። ቀን ላይ 8 ሰዓት ሊሰራ ይችላል። ከምሽቱ አይሚን ከቀን 12 ሰዓት ጀምሮ እስከ ማታ 4 ሰዓት ድረስ 4 ሰዓት ሊሰራ ይችላል። ከዛ ከ12 ሰዓት አይሚን ከምሽቱ 4 ሰዓት እስከ ሌሊቱ 12 ሰዓት ድረስ ደግሞ 8 ሰዓት ሊሰራ ይችላል ማለት ነው። ነገር ግን አጠቃላይ ድምራቸው የሁሉም የነዚህ የሶስቱም ድምር ከ24 መብለጥ አይችልም ማለት ነው። ለምሳሌ ይሄንን 13 ሰዓት ብለው እና ሴቭ ለማድረግ ብሞክር እንደምታዩት ይሄ ኢንሹር ዛት ዚስ ቫልዩ ኢዝ ለስ ዛን 8 አወርስ ከ8 ሰዓት ይሄንን ማስበለጥ አትችልም ይለኛል። 8 አድርጌ ሴቭ ማድረግ እችላለሁ ማለት ነው። ይሄንን ሌትስ ሴይ 10 ሰዓት ብዬ ሴቭ ለማድረግ ብሞክር ደግሞ ይሄ ዴይ ታይም ከ12 ሰዓት ቅድም እንደነገርኳችሁ ከቀን 12 ሰዓት እስከ ምሽት 4 ሰዓት ድረስ ብቻ ነው። ማክሲመም ሊሰራ የሚችለው አንድ ሰው በዚህ ሰዓት 4 ሰዓት ነው ማለት ነው። ቀን ላይ ይህንን ለምሳሌ 12 ብዬ ሴቭ ባደርገው የሚለንን እንየው። ይህ ሚንስ ምን ማለት ነው? አሁን ሴቭ ማድረግ ይቻላል። ከንጋቱ 12 ሰዓት እስከ ምሽቱ 12 ሰዓት ድረስ መስራት ይቻላል ማለት ነው አንድ ሰው። ይህንን ለምሳሌ 8 ሰዓት ልበለው። ነገር ግን የዚህን ድምር ከ24 መብለጥ የለበትም ብያቸዋለሁኝ። ይህንን 13 ብለው እና ሴቭ ብለው እንደምታዩት ይሄ ከ12 መብለጥ የለበትም ማለት ነው። ይህንን 8 እንበለው። ስታንዳርዱ 8 ነው ማለት ነው። በዚህ መልኩ አቴንዳንሳችሁን ጀነሬት ማድረግ ትችላላችሁ ማለት ነው። አሁን ይሄ ጁን 18 ነው። ቀጣይ አቴንዳንስ ጀነሬት አድርግልኝ ስለው ሲስተሙ ራሱ ኢንተለጀንት ስለሆነ ቀጣይ ቀን ጁን 19 ሊሆን እንደሚችል ይገምታል። አሁን 18 ነው። አቴንዳንሱ ጀነሬት ስለው ራሱ ባይ ዲፎልት ጁን 19 ይላል ማለት ነው። ይህንን አጥፍቼ ለምሳሌ ጁን 1 ነው። ይህንን አጥፍቼ ላሳያችሁ። አሁን አንድ አቴንዳንስ ብቻ ነው ያለን ጁን 1 የሚል አድ አቴንዳንስ ብለው ቀጣዩ ቀን ጁን 2 ነው። ጁን 2 ብሎ ሪኮመንድ ያደርገኛል ማለት ነው። እንደምታዩት ጁን 2 ብሎ ሪኮመንድ አደረገኝ። ይሄንን አቴንዳንስ ጀነሬት አድርግልኝ ብለው እንደምታዩት ጁን 2 አደረገልኝ። ጁን 3 እያለ እንደዚህ ይቀጥላል ማለት ነው። ጁን 3 እንደምታዩት አሁን ጁን 4፣ ጁን 5፣ ጁን 6 በዚህ መልኩ ጀነሬት ማድረግ እንችላለን ማለት ነው። አንድ ቀን መዝለል ከፈለግን ወይ የተለያየ ቀን መዝለል ከፈለግን አሁን ለጁን 15 ጀነሬት አድርግልኝ ማለት እችላለሁ። አሁን ጁን 15 መጣ። ቀጣይ ማን ሊሆን ይችላል ማለት ነው? ጁን 16 ይሆናል ማለት ነው። ጁን 16፣ ጁን 17 እንደምታዩት አሁን እዚህ ጋር ጁን 15ን ዊከንድ የሚለውን እኔ አይደለሁም ቼክ አድርጌ ዊከንድ ያልኩት፣ ሲስተሙ ራሱ ኢንተለጀንት ነው። ጁን 15 እሁድ መሆኑን ያውቃል። እሁድ ማለት ዊከንድ ነው ይለናል ማለት ነው። በዚህ መልኩ አቴንዳንስ ጀነሬት ማድረግ እንችላለን። ለመጨረሻ ጊዜ ጀነሬት ያደረግነው አቴንዳንስ ይሄንን ይመስላል። አቴንዳንስ ጀነሬት ማድረግ ይሄንን ይመስላል።